ሰላም ቤተሰቦች፣ በዛሬ ቪዲዮ ደግሞ ስለ ፒስተን እናያለን። የሞተር ዋነኛው ክፍል የሆነው ፒስተን በኮምባሽን ቻምበር ውስጥ ትልቁን ስራ የሚሰራ አካል ነው። ታዲያ በዛሬ ቪዲዮ እያንዳንዱን የፒስተን ክፍል እናያለን። በተጨማሪም ደግሞ እያንዳንዷ ክፍል ጠቀሜታዋ ምንድን ነው የሚለውን በዝርዝር የምናይ ይሆናል። ይህን ቪዲዮ እንደምትወዱ ተስፋ አድርጋለሁ። ስለዚህ ላይክ በማድረግ እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑና አብረን እንቀጥላለን ማለት ነው። እንጀምር። የፒስተንን እንቅስቃሴ በተለያዩ ቪዲዮዎች ተመልክታችሁ ይሆናል እና ይህ እንቅስቃሴ ዋናው አገልግሎቱ ሞተሩ ኃይል እንዲያመነጭ ወይም ደግሞ ኮምፕሬሽን ወይም ደግሞ የአየርና የነዳጅን እመቃን በመፍጠር ሞተሩ ኃይል እንዲያመነጭ ትክክለኛውን አስተዋጽኦ ያደርጋል ማለት ነው። ስለዚህ ይሄኛውን እንቅስቃሴ እንዲያደርግ የሚያግዙ ደግሞ ከተለያዩ ክፍሎች የተሰራ ነው የፒስተን የምንለው ማለት ነው። ስለዚህ እያንዳንዷን ፓርት እንመልከት። ይህንን ፒስተን ለሁለት እንክፈለውና አንደኛው ኮኔክቲንግ ሮድ ወይም ነው። ኮኔክቲንግ ሮድ የምንለው ክራንክ ሻፍት ወይም ደግሞ ኮሎ ጋር በመገናኘት የክራንክ ሻፍቱን ዙር ወይም ደግሞ የኮሎውን ዙር ወደ ክብ ዙር በመቀየር ፒስተኑ ወደ ላይና ወደታች እንዲንቀሳቀስ የሚያደርግልን ወይም ደግሞ የፒስተኗ የላይኛውን ክፍል ወይም ፒስተን ሄድ የምንለውን ክፍል የሚያያይዝልን ማለት ከኮሎ ጋር የሚያያይዝልን ክፍል ነው ማለት ነው። እዚህ ፓርት ላይ ዋና ኮምፖነንቶች አሉት ማለት ነው። አንደኛው ኮምፖነንት ምንድን ወይም ደግሞ ፓርት ምንድን ነው? ቤሪንግ አለው። ይህ ቤሪንግ የሚሰራው በኮሎ ላይ በሚታሰርበት ጊዜ ፍሪክሽን ለመቀነስ እንዲሁም ደግሞ በመካከሉ ዘይት ገብቶ እንዲያለሰልስልን፣ በተጨማሪም ዳይሬክትሊ ከኮሎ ጋር በመገናኘት ኮኔክቲንግ ሮድ ወይም ደግሞ ቤላ የምንለው አካል እንዳይጎዳ የሚያግዝልን ይሄ ሮድ ቤሪንግ የምንለው ፓርት ነው። በቪዲዮ እንደምታዩት ይሄኛው ክፍል ማለት ነው። ሌላው ደግሞ ቺኛው ላይ የምትወጣው ደግሞ ኮኔክቲንግ ሮድ ምላት እሷ ዋነኛው ፓርት ነው፣ የሚያገናኝ ብረት እንደማለት ወይም ማገናኛ እንደማለት ነው። እንዲሁም ደግሞ ማሰሪያ አለ፣ ካፕ ማለት ነው። ሮድ ካፕ የምንለው ኮሎ ጋር የሚታሰረው ማለት ነው። በተጨማሪም ደግሞ የላይኛው ክፍል ፒስተን ሄድ እንመልከት። እዚህ ላይ ብዙ ክፍሎችን እናገኛለን። አንደኛው ፒስተን ስከርት ነው። ፒስተን ስከርት የምንለው ከኮምባሽን ቻምበሩ የሲሊንደሩ ግድግዳው ጋር የሚገናኘው ክፍል ፒስተን ስከርት እንለዋለን ማለት ነው። ሌላው ደግሞ ግሩቭ የምንለው ነው፣ ወይም ደግሞ በፒስተኑ ላይ የምናየው ሶስቱ ስንጥቆች ክብ የሰነጠቁ ስንጥቆች እናያለን። እነዚህ ግሩቮች የሚያገለግሉት በዚህ በፒስተኑ ላይ የሚገኙ ሶስት ፋሻ ወይም ደግሞ ፒስተን ሪንግ የምንላቸው የሚቀመጡበት ክፍል ነው ማለት ነው። እነዚህ ፒስተን ሪንግ የምንላቸው ሶስት አይነት ናቸው። ፒስተኑን ስንመለከት ከላይ የምናገኛቸው ሁለቱ ግሩቮች ወይም ስንጥቅ ቀዳዳዎች ኮምፕሬሽን ሪንግ ወይም ደግሞ እመቃው ወርታች እንዳያልፍ የሚከለክሉ ሪንግ ወይም ደግሞ ፋሻዎች ናቸው። የመጨረሻው ሶስተኛው ላይ የምናገኘው ፓርት ደግሞ ኦይል ሪንግ እንለዋለን። ይህም ዘይቱ ወደ ላይ ወደ ኮምባሽን ቻምበሩ ወይም ደግሞ እሳቱ የሚቀጣጠልበት ፓወር የሚፈጠርበት ክፍል ዘይቱ እንዳይገባ የሚከለክሉ ናቸው ማለት ነው። በተጨማሪ ደግሞ የሲሊንደሩን ግድግዳ ዘይት የሚያዳርሱ ወይም ደግሞ የሚያለሰልሱ እንዲሁም ለማቀዝቀዝ የሚያግዙ ፋሻዎች ወይም ደግሞ ሪንጎች የሚገቡበት ክፍል ነው። ይህም ኦይል ሪንግ እንለዋለን ማለት ነው። ሌላኛው ክፍል ደግሞ ኮኔክቲንግ ሮዱን ከላይኛው ከፒስተኑ ክፍል የሚያገናኝልን ሪስት ፒን የምንለው ክፍል አለ ማለት ነው። ይህም ፒን ነገር ነው። ስለዚህ ሾልኮ በሁለቱ መካከል በመግባት እንዲሁም ደግሞ ጫፉ ላይ ስናፕ ሪንግ ወይም ደግሞ ቀለበት ነገር አለች፣ እሷ ትገባና ትይዟለች ማለት ነው። ስለዚህ ይሄ ሪስት ፒን እንለዋለን ማለት ነው። አገልግሎቱ ኮኔክቲንግ ሮዱንና የላይኛውን የፒስተኑን ክፍል ማገናኘት ነው ማለት ነው። ሌላኛው የፒስተኑ ክፍል ደግሞ ፒስተን ሄድ የምንለው ነው፣ ወይም ደግሞ የፒስተኑ የላይኛው አናት ነው። እነዚህ ብዙ አይነት ሼፖች አሉ። በዋናነት የሚታወቁ ሶስት አይነት ሼፖች አሉ ማለት ነው። ስለዚህ እነዚህ የተለያዩ ሼፖች ደግሞ የራሳቸው የሆነ ታስቦ የተሰራበት ጥቅም አላቸው ማለት ነው። እነዚህ ሶስት አይነቶች ምንድን ናቸው? አንደኛ ፍላት ቶፕ ፒስተን የምንለው ነው። ይህም ከላይኛው ክፍል ላይ ጠፍጣፋ ወይም ደግሞ ምንም አይነት የተረጎደ ነገር የሌለው የፒስተን ሄድ አይነት ነው። ይህም የተሰራው ሃይ ኮምፕሬሽን ሬሽዮ ወይም ደግሞ ኢፊሽንት የሆነ ኮምፕሬሽን እንዲኖረው ተደርጎ ነው ማለት እመቃው ከፍተኛ እንዲሆን እንዲሁም ደግሞ ውጤታማ የሆነ እመቃ እንዲኖረው ተደርጎ የተሰራ ነው። በተጨማሪም ደግሞ ኤክሰለንት የሆነ ወይም ደግሞ ፍጹማዊ የሆነ ፓወር እና እንዲሁም ቶርክ እንዲያመነጭ ያግዛል ይሄ ፍላት መሆኑ ማለት ነው። ሁለተኛው ደግሞ ዲሽድ ፒስተን የምንለው ነው። ይህም ፒስተን ደግሞ እንደምታዩት በክብ ወርታች ሰርጎድ ያለ ሼፕ አለው። ይህ የፒስተን አይነት ብዙ ጊዜ የሚገጠመው ፎርስድ ኢንዳክሽን ሲስተም ወይም ደግሞ እነዚህ ቱርቦ ቻርጀር እንዲሁም ደግሞ ሱፐር ቻርጀር ያላቸው መኪኖች ላይ ነው ማለት ነው። የሚገባው አየር በቱርቦ ቻርጀር ወይም ደግሞ በሱፐር ቻርጀር ታግዙ የሚገባ ከሆነ ወደ ሞተሩ ብዙ ጊዜ እነዚህ አይነት ፒስተኖችን ይጠቀማሉ ማለት ነው። ሶስተኛው ደግሞ ዱም ሼፕ ቶፕ የምንለው የፒስተን ሼፕ አይነት ነው። ከላዩ ላይ የቫልቭ ጫፎችን የሚመስል ክብ ፓርቶች ያሉት ነው። ይህም ዲዛይን የተደረገው የኮምፕሬሽን ሬሾን ወይም ደግሞ የመቃውን ሬሾ ለማመጣጠን
ነው ማለት ነው። ይህም ደግሞ የሞተሩን አጠቃላይ ጉልበት ፐርፎርማንሱን ይጨምርለታል ማለት ነው። ስለዚህ እነዚህ 3 አይነት የፒስተን ቅርጾች ናቸው ማለት ነው እና እነዚህ በዚህ ቪዲዮ የጠቀስናቸው ኮምፖነንት ፓርቶች እንዲሁም ደግሞ በላዩ ላይ የሚገኙ ሜካኒዝሞች ሁሉ አንድ ላይ በመሆን የኢንጂኑን ፐርፎርማንስ ይደግፋሉ ማለት ነው። በዛሬ ቪዲዮ ስለዚህ ፒስተን ተመልክተናል። ስለ ፒስተን የተሻለ እውቀት አግኝታችኋል ብዬ አስባለሁ። ስለዚህ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። በተጨማሪም ደግሞ እንዲሰራላችሁ የምትፈልጉትን ቪዲዮ ወይም ደግሞ ሀሳብ እዛው ኮሜንት ላይ አስቀምጡልኝ። አብራችሁን ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።